እኔ ስለ ወንድሜ አንድም ነገር አላመለጠኝም። ግን ደግሞ አንቺ እያልሽኝ ያለሽው ነገር ምንም እያገባኝ አይደለም። እኔ ቤቲ አሁን ፍቅረኛሽን የኔ አድርጌዋለሁ። እሺ የኔ እናንተ ቅንነት ስም የፖሊስነት አሰራሬን ትቼ ብዙ ነገር እረዳችሁ ነበር። ከዚህ በኋላ ግን ይህንን አሰራሬን ሙሉ ለሙሉ ትቼ የፖሊስን ጥብቅ ህግ ብቻ መከተል ነው። እንዲህ በጣም በሳቃችሁበት ልክ በቅርቡ ደግሞ አስለቅሳችኋለሁ። እንግዲህ መልካም እድል ወዳጅ ሳምሶን። እኔን ለመግዳት እንዳታስብ። ለማንኛውም ግን አንተና ቤቲ ከመጋባታችሁ በጣም ስሚኛለሽ ቤቲ፣ እስካሁን ድረስ አባይተኛ ነበር። ከዚህ በኋላ ግን አንቺን ገድዬሽም ቢሆን እታሰራለሁ። እሺ ቤቲ፣ አንቺ ቆይ ምን አይነት ጨካኝ ነው? በመጀመሪያ አካባቢ ወደዚህ ከተማ እንደመጣሁኝ በሄድኩበትና በመጣሁበት ቦታ ሁሉ ሰዎች እየመጡ ማነህ እያሉ ሲጠይቁኝና ሲያስጨንቁኝ ነበር። ወይ በጣም እኔማ እኮ የሆነ ሰዓት ላይ መሳቀቁላ ጀምሬ ነበር። እንደውም እኔ ማነህ የሚለውን ቃል ከመስማቴና ከመልመዴ የተነሳ ማነህ ሲሉኝ አቤት ማለት ነበር የቀረኝ። እውነቴን እኮ ነው። ልክ ነው አጎቴ። በጣም ግራ የሚያጋባና አስቸጋሪ ሁኔታ ነበር የነበረው። ግን አሁን ፈጣሪ ይመስገን ሁሉም ነገር እየተስተካከለ ይመስለኛል። ሁሉም ነገር ሰላም ሊሆን ወደ ነበረበት ሊመለስ ነው። ውስጤ ትልቅ ተስፋ እየበቀለ ነው። አይዞ ልጄ ይደርሳል። ከዚህ በኋላ ጥቂት ጊዜ ቢወስድ ነው ሁሉም ነገር ወደ ቀድሞ ቦታ ወደ ሰላም ይመለሳል። አዎ የኔ ውድ ትንሽ ብቻ እንረጋጋ እንጂ ከዛ በኋላ ሰላማዊና የተረጋጋ ህይወታችንን አብረን በጋራ መኖር እንጀምራለን። እሺ ማን ጨርሻሩም አልተቀምጣል ምሩ እየመጣች ነው። ንጉስ ግማና ተደበቀ። ማን ከፈደል? ቆይ ሲጀመር ኪያ ነች ከስራ ስትመለስ አግኝታ የሰጠችኝ። አሁን ግባ ተደበቀ። ጭራሽ ኪያ ማለች። ኪራ እየተደበቀ ተደበቀ። እሺ የት መኝታ ቤት ልደበቅ እንዴ? አይሆን ምታገኛለች እዛ ውስጥ ግባ። ምን ሆናችሁ እንደዚህ ሐውልት መስላችሁ የቆማችሁት? አረ ምንም አልሆንም። እዚሁ ቆመን እያወራን ነበርና ከዛ ያው አንቺ መጣሽ። ግን እኮ ደንግጣችኋል እንዴ? ቆይ ማማስ ልጅሽስ ለምንድን ነው ብቻሽን የመጣሽው? ለዚህ ነው እንዲደርቃችሁ የቆማችሁት? ናም ያልነገራችሁም ኒና ጋር ስለመሄድ እኮ ፀሐይ እንዳንገላታት ብዬ አለምዬ ቤት አስቀመጥኳት። አይሻር ለጽ ይሰራውልሽ ብቻዋን አስተኝታት ነው የመጣችው ብዬሽ ነበር። አንተ ዋሺ በልጄ ቀልዳቁም ዝም በይ። አለምዬ ጋር ናት። አይ ጥሩ አደረግሽ። እና ለምን ቁጭ አትሉም? ምሩ ቁጭ በይ። ግን ደህና ናችሁ? የሆነ ነገር የደበቃችሁ እየመሰለኝ ነው። አይ በፍጹም ኧረ ምንም አልሆንም፣ ደህና ነን። ደግሞ የደበቅንሽም ምንም ነገር የለም። እንዴ ግን ኪያስ ቆይ ወደ ላይ ወጣለች። ቆይ ግን ናሆሜ በነገራችሁ ነገር ብቻ ነው እንደዚህ የደነገጣችሁት? አዎ እንደዛ ነው። እንደዛ ግን አይመስልም እንዴ። በቃ ደነገጡ። ይኸውልሽ ለኛ እንደውም ጥሩ ልጃችንን ምን ያለ እንደሚወዷት ነው የሚያሳየው። እሱስ ልክ ነህ። አዎ እንደውም ይኸውልሽ ገና ከሆነ ይሄ ሁሉ ሰው ከወዳስ ታድግማ በቃ ቀን በቀን ነው ሽማግሌ የሚላከው። ቀን በቀን በጣም እንጂ። ይሄ ቀለበት ቆይ እዚህ ይሰራል ደግሞ የማን ቀለበት ነው? ቆይ በእርግጠኝነት የጽናት አይሆንም። በጣም ሰፊው ነው እኮ። እርግጠኛ ነኝ ይሄ ቀለበት የወንድሜ ነው የሚሆነው። ጽናት ይሄ ቀለበት የማን ነው? ቆይ ደግሞ እዚህ ኮሜዲኖ ላይ ምንድን ነው የሚሰራው? አይ ኪያሱ እኮ ዝም ብሎ ነው የኔ ነው ማለቴ ስራ ስሰራ እኮ ልቅ። ውሸት ነው ጽናት፣ ምክንያቱም ቀለበትሽ እጅሽ ላይ ነው ያለው። ይሄ ቀለበት በእርግጠኝነት የኪራ ነው የሚሆነው። እንዴት እዚህ ተገኘ? የዛን ቀን ፍርድ ቤት ስንሄድ ትዝ ይልሻል? ያቀር ኪራ ቀለበቱ ያዘውና ማለቴ ጠቦት እንዲይዘው ሰጠኝና እኔም አስቀመጥኩለት። እባክሽ ማይመስል ነገር አታውሪ።
አሁን የኔ ነው አልሽኝ፣ ከዛ ደግሞ የኪራ። ቆይ ይሄ ነገር ከምትዩ ጋር አይጋጭም? እንደዚህ ያልኩሽማ ያው የኪራ መሆኑን ስታቂ እንዳትረበሽ ብዬ። ግን ምን እያልሽኝ እንደሆነ ገብቶሻል? የዛን ቀን ደግሞ ሲያውልቆ ነው ያላስታውሰው። አዎ ልትረሹ ትችያለሽ፣ ግን ጠበበኝ ብሎ ሰጥቶኝ ነበር። ያው ሲናፍቀኝ ቀለበቱን እያወጣው ጽናናለሁ። ፍርድ ቤት ከመሄዳችን በፊት ሰጠሽ? እኔ ግን እኮ ወንድሜን ሳቀው አንድም ቀን ከጣቱ ላይ አውልቆት አያውቅም። የዛን ጊዜ ያው አንቺ በጣም ተጨናንቀሽ ስለነበረ ምናልባት ቀለበቱን ሲያወልቀው አላስተዋልሽም ይሆናል። አይደለም ጽናት፣ እኔ ስለ ወንድሜ አንድም ነገር አላመለጠኝም። ግን ደግሞ አንቺ እያልሽኝ ያለሽው ነገር ምንም እያገባኝ አይደለም። እባክሽን ኪያ ያመኝኝ እንጂ እኔ ምንም የደበቅኩሽ ነገር የለም። እውነታውን እየነገርኩሽ ነው። አሁንም አላመንኩሽም ጽናት። ይሄ ቀለበት እዚህ መገኘቱ ትልቅ ከጀርባው የተደበቀ ሚስጥር እንዳለ ያሳብቃል። ምን ነው በዚሁ ቀርሽ? የጠበኩሽ ነበር እኮ። መጣው ምሩዬ፣ ልወጣ ነበር እንደውም። ምሩ በቃ ሳንጫወት እንደዚህ ልትሄጂ ነው? እስኪ ሌላ ጊዜ እየመጣሽም ቢሆን እንጫወት እንጂ። እሺ እመጣለሁ። እሺ በቃ እኔ ከስር ልጠብቃችሁ። በቃ ቶሎ ነኝ፣ ሳሎን እጠብቅሻለሁ። እሺ እመጣለሁ። በቃ እኔ እኮ እነኒና ሆስፒታል ቼክአፕ ሄደው ከዛ ይመለሱ ብዬ ነው። እንደዛ ከሆነማ ያልታጠበቀ ይቻለው ለቅለቅ ላድርግልሽ። አረ ችግር የለውም። ከዛ ስንመለስ እኔ ራሴ አጥበዋለሁ። ከመቀመጥ ላታጥበው ደግሞ አንቺ ቶሎ ጨርሽ። ልጄን ሰው ቤት ቻት ልቤ ያላርፍ ብሎኛል። እሺ በቃ መጣሁ። ያምራል። መቼ መጣ? አሁን ነው የመጣሁት። ግን ትዳራችሁ በዚህ ግድግዳ ላይ ብቻ ቀረ። ሄኖክ ይህን ውብ ትዳር ደብቆ እንዲኖር መፍቀድሽ በጣም ነው የሚገርመኝ። ተነጋግረንበትና በሚስጥር እንዲሆን ስለፈለግን ነው እንደዚህ ያደረግነው። ብለን ነው ወይስ ብሎ ነው? ቤቲ ራስሽን አታታይ። አንቺ ውብ ሴት ነሽ፣ ብዙ ነገር ይጠብቅሻል። ስለምንድን ነው የምታወራው? ማለቴ ስለምን ጥቅም ነው የምታወራው? ተይ እንጂ ቤቲ፣ እንደማያውቃት አስመስይ። አማን ቆይ ምን ለማለት እየፈለግክ ነው? መናገር የምትፈልገውን ነገር ለምን በቀጥታ አትናገርም? ቀላል ነው ቤቲ። ሄኖክ ሆን ብሎ ባንቺ ላይ ቁማር እየተጫወተ ነው። ማንም ላይ ቁማር እየተጫወትን አይደለም። ስለ ሁሉም ነገር እኛ ምክንያት አለን። ይኸውልህ አንተ እንደምትለው ምንም ነገር የለም። ምክንያቷ ደግሞ ኪያ ነች። አንቺን ወዶሽ እንዳላገባሽ ውስጥሽ ያውቃል። መቼም ቢሆን እውነተኛ ሚስቱ አድርጎ አይቀበልሽም። አማን ስለማታውቀው ነገር ብዙ አታውራ እያልኩ እኮ። ትዳራችሁ ሚስጥር ሆኖ እስከቀጠለ ድረስ እሷ ተስፋ አትቆርጥም፣ እሱም አይለቃትም። ለምንድን ነው ትዳራችሁን ይፋ ማታረጊው? አሁን ላይ ተነጋግረንበት ነው ሚስጥር ያደረግነው። ግን ሄኖክ ይፋ እንዳደረግኩት ካወቀ በጣም ይናደዳል። ይናደዳ ቤቲ። አንቺ እኮ ትልቅ ዋጋ ያለች ሴት ነሽ። ከምንም በላይ አንቺ ትበልጫለሽ። ቆይ የእሱ ቁጣ ነው የሚበልጠው ወይስ ያንቺ ትዳር? የምን ምርጫ ነው? ቤቲ ትንሽ ጊዜም ቢሆን አብረን ቆይተናል። ስለዚህ በደንብ አውቅሻለሁ። ለአንቺ ይሄ ነገር ሚስጥር መሆኑ ጉዳት እንጂ ትርፍ የለውም። አዎ ልክ ነህ አማን። ዛሬውኑ ትዳራችንን ይፋ አደርጋለሁ። ከዛም ይሄንን ነገር ሲሰማ ሄኖክም ይቀበለዋል። ይሄ ነው ትክክለኛ ውሳኔ። ማንም ሴት ይሄ ነገር አይገባትም። የአንቺና የኪያን ነገር እያመዛዘነ ነው። አንቺ ግን ምርጫ እንዳይኖረው ማድረግ አለብሽ። በጭራሽ ይሄ ውድድር አይደለም አማን። ሄኖክ ወደደም ጠላም እኔ ሚስቱ ነኝ። ይህንን ነገር ደግሞ አምኖ መቀበል አለበት። እኔ የምፈልገው ይህን ነው ቤቲ። አንቺ ለራስሽ ካልቆምሽ ማንም አይቆምልሽም። ይኸውልሽ ባለፈው ከነገርኩሽ ነገር አንጻር ይህን ነገር ቶሎ ካራረግሽው ነገ ምን እንደሚፈጠር አናውቅም። እሺ ማን ነው? ኪራዬ፣ የኔ ባል፣ የኔ ነፍስ ነገር። ቆይ እንዴ መጣ? ሳሎን ማንም የለም እንዴ? አንቺን ለማየት እኮ ማንም አያስቆመኝም። ለመውጣት የተዘጋጀው ነው። ደግሞ የኔ ውድ ባል ተናፍቀኛለሽ። እንደዚሁ ሆነሽ ሳይሽ ምን አለ መለየት ባይኖር ብዬ አስባለሁ። ሁሌም አብሬሽ ብሆን። ታውቂያለሽ ፈጣሪ ለአንድ ቀን ስልጣን ብሰጥ ምን ታደርጋለህ ብሎ ቢጠይቀኝ ምን እንደምለው ታውቂያለሽ?
ምን ትለዋለህ? ማንም የማይደርስበት እኔና አንቺ ብቻ የምንሆንበት ከልካይ የሌለበት ቦታ ገነባለሁ እለዋለሁ። መቼም እኮ አልተለየኸኝም የኔ ባል። አንተ ሁሌም ከኔ ጋር ነበርክ። አይኖችሽ ልክ እንደ ሰማይ ከዋክብት፣ ከንፈሮችሽ እንደ ቀይ አበባ፣ ጥርሶችሽ ደግሞ ልክ እንደ በረዶ ናቸው። አንዳንዴ አይምሮ ውስጥ ብቻ ያለሽ ስዕል ነው የምትመስይ። ከድሮም እኮ ልቤን ቅልጥ ማድረግ ትችልበታለህ። እንደው ግን ምን ላድርግልህ? ምንም በቃ ዝም ብለሽ እድሜ ልክሽን ወደጅ። ሁሌም እወድሃለሁ እሺ ኪራዬ። ግን ቆይ ይሄ ሁሉ ሙገሳ ከየት ነው የወጣው? ነው ከኔ ተለይተህ ስለቆየ አይንህ ውብ አድርጎ እያሳየህ ነው? ሳስበው ግን ይሄ መራቀቅ ሳይሻለኝ አይቀርም። እንዴ ጭራሽ መራቅ ይሻላልሽ? ለምን? ያው ሁሌም ይበልጥ ቆንጆ ሆኜ እንድታይክ ነው አይነበት። በአንተ መሞገስ እኮ እኔን እንዴት እንደሚያስደስተኝ። የኔ እናት እኔ ከዚህ በላይ መራቅ አልችልም። አንቺን መራቅ፣ አንቺን አለመናፈቅ፣ አንቺን አለማሰብ አልችልም። ግን አንዳንዴ አንተ ትተኸኝ ስትሄድ መቼም የማትመለስ መስሎኝ ውስጤ በጣም ይፈራል። ከዛ ግን ልቤ እሱ እኮ ኪራዬ ነው፣ ያንቺ ባል፣ ያንቺ አካል፣ የትም አይሄድም ይለኛል። መልሶ መላልሶ እንዲህ እያለ ይነግረኛል። እውነት እልሃለሁ ኪራዬ፣ እኔ እስከ ዓለም ፍጻሜ ድረስ አንተን መጠበቅ አይሰለቸኝም። እሺ ሁሌም ቢሆን እጠብቅሃለሁ። ልክ እንደ አክሱም ሐውልት ቆሜ መጠበቅ የዘላለም ጠባቂ ነኝሽ። እመኝ እንጂ ከሞት በስተቀር ከአንቺ የሚለየ ምንም ነገር የለም። ይሄ ጨለማ ጊዜ አልፎ ልክ እንደ በፊቱ ያ ደስታችን፣ ያ ፍቅራችን፣ ያ የነገ ተስፋችን ሁሉም ነገር ይመለሳል። አምናለሁ። እሺ እኔ ወድባል ደግሞ ያ ቀን እስከሚመጣ ድረስ እንደ ንግስት ተንከባክበኛል። ድሮም ቢሆን ቆንጆ ነሽ ትለኝ ነበር። አሁን ደግሞ ከኔ የተሻለ እንደሌላ አረጋግጠሃል አይደል እንዴ? አዎ አንቺ የኔ ንግስት ነሽ። ደግሞ ዛሬ ወደ ቅዱስ ቤት ስትሄጂ በሀሳብ ከአንቺ ጋር ነኝ። ኦ እንደዛ ከሆነ ቶሎ እንሂዳ። በጣም የሚገርም ነገር ነው። አንቺን ለማግኘት ወደ ቢሮሽ እየመጣው ነበር፣ ግን እዚሁ አገኘሁሽ። እዛ ቢሮ ባለመምጣትሽ ፈጣሪ እድሜሽን አስረዘመዋ። ልክ እንደምታየው እኔ አግብቻለሁ። የአንቺ እኩዮች አግብተው ወልደዋል። አንቺ ግን እዛው አህያነትሽ ላይ ነሽ። ሰሚኛለሽ? ከመንገዴ ዞር በይልኝ። አይ ካልሽ ግን የተወለድሽበትን ቀን እንድትረግሚ ነው ማድረግሽ። ሳይሽ ሰላማዊ ሰው ትመስይኝ ነበር። ታውቂያለሽ፣ በጣም ለረጅም ጊዜ ስላላየሁሽ ደህና ነበርኩኝ። አሁን ግን ከመንገዴ ላይ ዞር ብት ይሻልሻል። እሺ ሰይጣኔን አታምጪው። ለምን እንደዚህ ትናደጃለሽ? እኔ እኮ ላጽናናሽና ስለ ቤተሰብሽ ልጠይቅሽ ነው የመጣሁት። ለመሆኑ ግን ያ የጠፋው ወንድምሽ እንዴት ሆነ? ማለቴ የገባበት እስካሁን አልታወቀም። ሰሚኛለሽ ቤቲ፣ እስካሁን ድረስ ጸባይተኛ ነበርኩ። ከዚህ በኋላ ግን አንቺን ገድዬሽም ቢሆን እታሰራለሁ። እሺ ያምሻል። እንዳንቺ ልቀቂኝ። ይልሽ ወንድሜን የት እንዳደረጋችሁት አላውቅም፣ ግን ደግሞ ስለ ወንድሜ ከአንድ ብትሽ አንድ ቃል ቢወጣ እዚሁ ነው የምገልሽ። እሺ ልቀቂኝ። ዘንባይ ባክሽ። ማን ስለሆንሽ ነው አንቺ እጅሽን እኔ ላይ የምታነሺው? ማን ስለሆንሽ ነው እኔን የምታስፈራሪኝ? አንድ ነገር ልንገርሽ፣ እኔ ቤቲ አሁን ፍቅረኛሽን የኔ አድርጌዋለሁ። እሺ የኔ ይኸውልሽ፣ ወንድምሽን ብነጥቂኝና ከኔ ብትወስጂውም ግን ፍቅረኛሽን የኔ አድርጌው አሸናፊነቴን በድል እያከበርኩ ነው ማለት። ቆይ ፍቅረኛዬን ቀምቼሻለሁ ስትይ ስለማን ነው የምታወሪው? ይሄንን ቀለበት በደንብ እዩ። አየሽው አይደል? እኔ በአሁን ሰዓት የሄኖክ ህጋዊ ሚስት ሆኛለሁ። እኔ አሁን ላይ የቤት እመቤት ነኝ። ምስኪን ሄኖክ አልነገረሽማ? በቃ አንቺ ሁልጊዜም ትሸወጃለሽ። ቆይ እንዴት ተጋባችሁ? እርግጠኛ ነኝ መቼስ ሄኖክ ካላጣው ሴት አንቺን አያገባ። ከአንቺ በላይ ስለወደደኝና ስለመረጠኝ የተጋባ ነው። ወንዶች ከአንቺ ጋር አብረው መተኛት ብቻ ነው የሚፈልጉት፣ ግን ለእውነተኛ ነገርና ለትዳር ሲሆን ትክክለኛዋን ሴት ነው የሚፈልጉት። ይኸውልሽ ሄኖክ አሁን የኔ ሆኗል። ትክክለኛውን ሰው አግኝቷል። አንቺን ከዚህ በኋላ አይፈልግሽም። የፈለግሽውን ብታደርጊ እኔ ማንም አይደለሁኝም። እሱ ወዶሽ መርጦሽ አግብቶሻል። ግን ደግሞ ትሰሚኛለሽ፣ ስለ ወንድሜ እና ደግሞ ስለ ቤተሰቤ አንድ ነገር ብታረጊ እጄ ላንቺ አያጥርም። እኔ ካንቺና ከቤተሰብሽ የምፈልገው ምንም ነገር የለም፣ ምክንያቱም የምፈልገውን ነገር አግኝቻለሁ። እንደዛ ብለሽ ራስሽን አሳምኝ። ግን ትሰሚኛለሽ፣ አሁን ከፊቴ ጥፊ። ራስሽን ማሳመን ነው ወይስ እውነታውን መቀበል ነው ያቃተሽ? እስኪ በደንብ አስቢ። በቃሽ በእናትሽ አሁን ከዚህ ሂጂ። በጣም የሚወደኝና የሚንከባከበኝ ባል ያለኝ እንጂ እንዳንቺ ባንድ አዳር ትቶኝ የሚሄድ ወንድ አይደለም ሄኖክ። ይኸውልሽ ሄኖክ ለእኔ ይንበረከክልኛል፣
እድሜ ዘላለሙን ከኔ ጋር አብሮ ይሆናል። አንቺ ደግሞ በዛው ልክ በትዝታ አብረሽ ትኖሪያለሽ። እውነት እንዳልሽው ላንቺ ጥሩ ሰው ቢሆን ደስ ባለኝ ነበረ። ግን ደግሞ መኝ በጣም በቅርቡ ደም እንባ ያስለቅስሻል። ይህንን ደግሞ እዚህ ቀፎ ጭንቅላት ውስጥ አስቀምጪው እሺ። ያጣ ለማኝ ተሳድቦ ይሄዳል ትል ነበር እናቴ። ሰሚኛለሽ? ከዚህ በኋላ መንገድ ላይ እንዳላገኝሽ ጸልይ እሺ። አይካልሽ ግን የፈላ ዘይት ውስጥ የገባች አይጥ ነው ማስመስልሽ። ናቲ ልቀስቅሰው እንዴ? ወይ በቃ በራሱ እስኪነቃ ድረስ እንጠብቀው። ፓፓራጆች መጣችሁ። እኔ አሁን ለማንም የመፈረም አቅም የለኝም። አርፋችሁ ብትቀመጡ ይሻላችኋል። አይ ናቲ፣ እንደዚህ አይነት ሁኔታ ውስጥ ሆነ ትቀልዳለህ? ግን ደህና ነህ? እሺ፣ በጣም አስጨነቀን እኮ። አዎ በጣም ደንግጠን ነበር እኮ። ከሆስፒታል ደግሞ ቶሎ ነው የወጣው። የመኪና አደጋ እኮ በጣም ከባድ ነው። በጣም እንጂ እንዴ! አሁን ላይ እኮ ስለ ትራፊክ አደጋ የሚነገረው ነገር በጣም አስፈሪ ነው። ብቻ እንኳን ፈጣሪ ያተረፈክ። ልክ ናችሁ። አንድ እኮ ቀልቃላ ሾፌር መጥቶ ገብቶብኝ እኮ እንደዚህ የተፈጠረው እንጂ እኔ ራሴ ያለ እንኳን ጥንቁቅ ነኝ እኮ። ራሴ ላይ እንደዚህ አደጋ መፈጠርም ሰው አይደለሁም። እናውቀው ቁጫቱን አለው። እሺ ናቲ፣ እንዴት ነህ ግን? እኛ እኮ ሆስፒታል መተን አናስገባም ሲሉ ነው የተመለስነው። እውነት ነው። መኪናው ስለተጎዳ እኮ በጣም ተረብሸን ነበር። እንኳን ፈጣሪ ያተረፈ። መኪናው ትንሽ ተጎድቷል። ያው በእኔ በኩል ስላልገጨኝ እኔ ላይ እንኳን ብዙም አደጋ አልደረሰብኝም። ዋናው ነገር አንተ ሰላም መሆንክ ነው ናቲ። ግን እንኳንም እዚህ ቤት መጣሁ። እዚህ ማረፉ ለእኔ በጣም ትልቅ ግልግል ነው። እዛ ሆስፒታል ያልጋሪ ምንም ነው የማይመቸው። አይዞህ እሺ። አሁን ቤት ስለሆንክ እኛ በደንብ እንንከባከብሃለን። ግን እንዴት ነው ህመሙ? ቀለል ያለልህ? ያው ትንሽ ህመሙማ አለ። ግን ያው እነዚህ መድኃኒቶች ህመሙን ትንሽ ያስረሱልኛል። አዎ አሁንማ ራስህን ማጠንከርና ቆንጆ ቆንጆ ምግብ መብላት ነው ያለብህ። ለነገሩ ጽናት ነግራኛለች። የሆነ ነገር ላዘጋጅልህ ብላኛለች። ጽናት ምን ይሻላል? አዎ ምን ላዘጋጅልህ? በደንብ የሚጠግንህና ጉልበት የሚሰጥ ነገር ግን መሆን አለበት። መኝታ ድረስ የሚመጣ ቅቅል ቢሆን ደስ ይለኛል። ሌላውን ደግሞ እያየን እንጨምራለን። ምንም ሀሳብ አይግባናት። ግን እኔ የምልህ ኒናስ ወጣ ብላ እኮ ነው። እቃ ልግዛ ብላ ነው። ትመለሳለች አሁን። በቃ እዚህ እስከዛኛ የሆነ ነገር እንስራ ይሻላል። እሺ ምሩዬ፣ አሁንማ የቅቅል ትእዛዝ ሙላ አለብን እንጂ በይተነሽ ማረቅ ይኖርበት እንግዲህ። ይኸውልህ ሳምሶን፣ ልትረዳኝ ይገባል። ምናልባት አንተ እንደምትለው ንጹህ ሰው ከሆንክ እኔም ንጹህ ሰው ነኝ። እኔ አንተ ንጹህ ሰው ሆንክ አልሆንክ ምን አገባኝ? ኪራ፣ ሁሉም ሰው የራሱን ነፃነት ነው የሚፈልገው። ይኸውልህ እኔ እዛ ቤት ስገባ በላይ ሞቶ ነው ያገኘሁት። እኔ የገደልኩት ምንም አይነት ሰው የለም። እባክህ እውነቱን እንድናወጣ ተባበረን ነው እያልኩ ያለሁት። የምትናገረው ነገር እውነት ሊሆን ይችላል፣ ነገር ግን እኔ ራሴን አደጋ ላይ አልጥልም በፍጹም። ይኸውልህ አንተ ብቻ እውነቱን ንገረን እንጂ እኛ እንጠብቃለን። ምንም አይነት አደጋ እንዳይደርስብን እናደርጋለን። እሺ፣ ግን አማን እኔን የሚለቀኝ ይመስላችኋል? እሱ እኮ በጣም ጨካኝ ሰው። እኛ እንዳለን እኮ እየነገርን ነው። እሺ፣ ከዛስ ምን ልታደርጉት ነው? እሱን ለማናገር ብቻ ነው። ሌላ የተለየ ምንም ነገር አናደርግም። እሺ፣ ተስማምቻለሁ። ግን ደግሞ ይኸውልህ ይህን የተሰጠህን እድል አበላሽተህ ሌላ ነገር አስባለሁ ብልጥ ሆናለሁ ብለህ ካሰብክ እመነኝ ከዚህ የከፋ ችግር ውስጥ ነው የምትገቡ። አሁን እኔ ምን እንዳደረግ ነው የምትፈልጉት? የምትፈልጉትን ነገር እኮ ተናግሬያለሁ። ይኸውልህ ሳምሶን፣ አሁን እንደዚህ ነው የምናደርገው። ከዚህ ክፍል ቀጥ ብለን እንወጣለን። ከዛ አማን እንደምትፈልገው ደውለህ ትነግረዋለህ። ከዛም ትቀጥረዋለህ። ከዛስ የት ነው የምንገናኘው? እሱ እኮ እንዲህ በቀላሉ የሚመጣ ሰው አይደለም። እሱን አንተ ተጨነቅበት። ግን እንዴትም ብለህ አሳምነው ግዴታ። ከዛኛ በምንል መንገድ አማንን ትወስደዋለህ። ከዛ በኋላ እኛ አግኝተን በምናናዘዘው መንገድ እናናዘዘዋለን። ከዛ በኋላስ የኔ ህይወት ምንድን ነው የሚሆነው? አማን ያን ሁሉ ነገር ካደረግኩት በኋላ ዝም ብሎ የሚያኝ ይመስላችኋል? ቢገለኝስ? አታስብ ሳምሶን፣ እኛ አለን። ምንም እንዲያደርግ አንፈቅድለት። ሲቀጥል ደግሞ እኮ ህግ አለ። ህግ ቢኖርማ እኔን እዚህ ጨለማ ክፍል ውስጥ አስራችሁ ማስቀመጡ ለምን አስፈልግ? ህግ እኮ እናንተንም ይጠይቃል። ይኸውልህ ሳምሶን፣ እኛ እዚህ ያስቀመጥነው እውነቱ እንዲወጣ ብቻ ነው እና ራሴን ለማዳን ጭምር።
ደግሞ ላስታውስ ኪራ፣ አንተ ያኔ እኔን እዚህ ይዘህ ስትመጣ ስለ ህግ እያወራ ይኸውልህ ሳምሶን፣ ጊዜ የለንም። መወሰን ካለብህ አሁን ነው መወሰን ያለብህ። አይ የምትል ከሆነ ደግሞ እንጎዳለን። እሺ በቃ እደውላለሁ፣ ግን አንተም ጥበቃችሁ አይለይም። ጥሩ እንውጣለን። በጣም ይቅርታ ኪያ፣ ሄኖክን ያላንቺ ፍቃድ ማናገር አልነበረብኝ። ያኔ እንደዛ ተሰብረሽና አዝነሽ ሳይሽ አንቺን ለመርዳት ብዬ ያደረኩት ነገር ነው እንጂ አንቺን ለማስከፋት ብዬ ምንም ነገር አላደረኩም። አውቃለሁ ዮሴፍ፣ ለእኔ ብለህ እንዳደረግከውና እያሰብክልኝም እንደሆነ እረዳለሁ። ግን ደግሞ ምናልባት ነገሮችን እኔ ራሴ በራሴ መንገድ ባረግ ይሻል ነበር። አንተ ሄደሱን ማናገርክ ነገሮች ይበልጥ እንዲወሳሰቡ ነው የሆነው። በጣም ይቅርታ። ሁለተኛ ይህን ነገር በፍጹም አልደግመም። ያላንቺ ፍቃድ ደግሞ ምንም አይነት እርምጃም አልወስድ። ይሄ ነገር ግን በማላችን ያለውን ወዳጅነትና ጓደኝነት እንዲያጠፋብኝ አልፈልግም። አንቺ ለእኔ ከምንም ነገር በላይ አስፈላጊ ሰው ነሽ። አውቃለሁ ዮሴፍ፣ አንተ ለእኔ ብለህ እንዳደረግኩ እኮ ውስጥ ይረዳዋል። ግን ደግሞ እኔም በዛ ሰዓት መጥቼ አንተ ላይ እንደዛ መናገርና መጮህ ልክ አይደለም። ታውቃለህ፣ አሁን ላይ ነገሮች በጣም ተወሳስበዋል። ይገባኛል ኪያ፣ አሁን ያለሽበት ሁኔታና በየአቅጣጫው የሚመጣብሽ ጫና ከባድ እንደሆነ ማውቃለሁ። ልክ ብለዋል። ግን ደግሞ ህይወት ከዚህም ከዛም ግራ እያጋባችኝ ነው። በዚህ ሰዓት ደግሞ ምንም አይነት ሌላ ራስ ምታት እንዲፈጠርብሽ አልፈልግም። ለዛ ብዬ ነው እኔ በራሴ መንገድ ሁኔታዎችን ለመፍታት የሞከርኩት። እሱ እኮ እኔ ላይ መጥቶ እንዴት እንደተናገረኝና እንዴት እንደሆነ ብታየው የምር አንተን ብትሆን በእኔ ቦታ በጣም ነበር የምትናደደው። ታውቃለህ፣ አንተም ምናልባት እኔ ካልኩት በላይ እኔ ላይ ትጮህብኝ ነበር። ይገባኛል ኪያ፣ እንድጮህብሽ ስላደረኩብሽ በጣም ይቅርታ። እሺ ግድ የለም። አሁንማ እኮ ነገሮች ሁሉ አብቅተዋል። ለነገሩ ከመጀመሪያው ጀምሮ ያበቃ ነገር ነበር። ምን አደረግሽ ደግሞ? ዛሬ መንገድ ላይ ቤቴን አግኝቻት ነበር። እናም ደግሞ ከሄኖክ ጋር እንደተጋቡና የህግ ባሏ እንደሆነ ቀለበቷን እያሳየች ነገረችኝ። ከሄኖክ ጋር ተጋብተዋል። ግን ደግሞ ኪያ፣ ያኔ ከሄኖክ ጋር እኔ ካፌ ስገናኝ እጁ ላይ ቀለበት አይቼ ነበር። እኔ ደግሞ ምንም ሳይመስለኝ ነበር ያለፍኩት። ይሄ ነገር ግን እውነት ነው እንዴ? ታውቃለህ፣ እኔ ራሱ በጣም ነው ግራ የገባኝ። ሄኖክ እንዴት ሊወስን እንደቻለና በዚህ ፍጥነት ከቤቲ ጋር እንዴት ሊጋቡ እንደቻሉ ማመን ነው የከበደኝ። ቆይ ግን ቤቲና ሄኖክ ለምን ተጋቡ? ማለቴ በመሀላቸው ምንም አይነት ፍቅርና ሊያጋባቸው የሚችል ነገርም የለም። እሺ ቆይ ለምን ሊጋቡ ይችላሉ ታዲያ? እንዴት አብሮ ለመኖር ፈለጉ? አላቅም። ግን ደግሞ ሄኖክ እንደዚህ ነው፣ በየሄደበት ይለምዳል። አኪያ፣ እኔ እንደዛ አይመስለኝም። ከትዳሩ ጀርባ የሆነ ትልቅ ሚስጥር ያለ ይመስለኛል። ቤቲና ሄኖክ። ምን አይነት ሚስጥር ሊኖር ይችላል? ተወደው እንደተጋቡ እኮ ነው የነገረች። አይደለም ኪያ፣ ቤቲ ሄኖክን በሆነ ነገር ይዛው ነው እንጂ ሄኖክ ፈልጎ ይህን ትዳር በፍጹም ሊመሰረት አይችልም። እዚህ ትዳር ውስጥ ደግሞ ሊገቡም አይችሉም። አላቅም ምን እንደሆነ ምን፣ ግን ደግሞ ለእኔ ችግር የሚወሰደችልኝ ኪያ፣ ሁሉም ነገር ለበጎ ነው። አብረን እስከ ቆምን ድረስ ሁሉም ነገር ደግሞ እናሸንፈዋለን። ምንም ነገር አይፈጠርም። እሺ በቃ ቢሮ ልግባ አይደለ? ሸኘኝ። እሺ ሸኝሻለሁ፣ ግን ትንሽ እንቆይ። እሺ እንቆይ። ሄሎ አማን፣ እንዴት ነህ? ሄሎ ማን ልበል? ድምፄን በፍጥነት ትረሳዋለህ ብዬ አላሰብኩም ነበር። እንዴት ነህ አንተ? ከእስር ቤት በመውጣት ደስ ብሎኛል። ሳምሶን አንተ ነህ እንዴ? ከዚህ ጊዜ በኋላ ለምን ደወልክ? እኔ እናንተ የምናወራው ነገር ምንም ነገር የለም። ደግሞ ቁጥሬን ማን ሰጠህ? ቁጥርህን ማግኘት ለእኔ ከባድ እንዳልሆነ ታውቃለህ። አሁን ዋናው ነገር እሱ አይደለም።
እኔ እናንተ በጣም የምናወራው አስፈላጊ ነገር አለ። ለዛ ነው የደወልኩልህ። እየሰማሁ ነው። የምትፈልገውን ነገር በዚሁ በስልክ ንገረኝ። እኔ እናንተ የምንገናኝበት ምንም ነገር የለም። ያሳለፍነው ነገር ብቻ ይበቃናል። በስልክ የሚወራ ነገር ቢሆንማ እኔም ላገኝ አልፈልግም ነበር። አማን፣ ነገሩ ከሁለታችንም ህይወት ጋር ይገናኛል። አንተን ከእስር ቤት ያወጣ ሰውዬ ምን እያሴረብህ እንዳለ ማወቅ አለብን። ካልሆነ ግን ተመልሰ የምትገባበት ጉድጓድ ይበልጥ የጠለቀ ይሆናል። ቆይ ያኔ ስታሰር የት ነበርክ? አሁን ደርሰህ ስለ እኔ ደህንነት የምታስባት አስመስል። የምትፈልገውን ነገር ተናገር፣ ካለበለዚያ ስልኩን ልዘጋው። ብትዘጋውም ኪሳራው ያንተ ነው አማን። እኔ አንተን ለመርዳት እንጂ ለመጉዳት አይደለም። አሁን ያለውበት ቦታ ለእኔ የተሻለ ነው። ይልቅ የኔን ተወውና አንተ መደበቂያን ፈልግ። ይኸውልህ እኔ ያለውበት ቦታ በጣም ሴፍ ነው። ለእኔ ማሰቡን አቁምና ራስህ መሸሸጊያን ፈልግ። እኔ እኮ ምንም አላደረግኩም ታውቃለህ። አንተ ግን ብዙ ነገር አለብህ። ስለዚህ ግድ የለም አግኘኝ። አብሮ እንዳልሰራ ሰው አቶ ይኸውልህ ያኔ እንኳን አታዘኝም እንኳን አሁን። ይኸውልህ ህይወቴ በአንተ ላይ እንደተመሰረተ እንዲሰማ አልፈልግም። እሺ የራስህ ጉዳይ አማን። እኔ ግን አንድ አብሮ እንደሰራ ሰው ነው ተገናኝተን እናወራ ያልኩ እኮ። ስለምንድን ነው የምታወራው? እስኪ ልስማ። መርማሪው አንተንም እየፈለገን እኔንም ደግሞ ይዞኝ ነው ጠይቆኝ የለቀቀኝ። ምን? ስለ እኔ ምን አለ? እና እሱ በስልክ ስለማይወራ መሰለኝ ላግኝክ ያልኩ። አንድ ቦዲጋርድ ሆኖ ለሰራ ሰው መቼስ ስለ ስልክ መጠለፍ አላወራ። እሺ ግን እመነኝ፣ አንድ ነገር ቢፈጠር እገልሃለሁ። እኔማ እንዳንተ አይደለሁም። በገዛ እጄ መቃብሬን አልቆፍርም። እሺ ስለዚህ ንግግርህ ስመጣ እናወራለን። እሺ በጣም ጥሩ። እንደዚህ ከቀጠልክ እኔ እናንተ ማንስማማበት ምንም ምክንያት የለም። እሱን እንዳገናኟችሁ እኔ እንደምትለቁኝ ቃል ገብታችሁ ነበር። ቃላችሁን አክብሩ። እሱ እንግዲህ ጓደኛህ እንደሚሰጠን መረጃ ይወሰናል። ለማንኛውም ይሄን ያህል አየር ከተቀበልክ ይበቃል። ጓደኛ እስኪደውል ወደ መጣበት እንመለስ። ይግቡ። ሰላም መርማሪ ጆን፣ እንዴት አለ? ዛሬ እኮ በአስቸኳይ እፈልጋለሁ ብለህ ስትደውልኝ ነው የመጣሁት። ምን አዲስ ነገር ተፈጥሮ ነው የጠራኝ? ዛሬ እዚህ ድረስ የጠራው በጣም አስፈላጊና የመጨረሻ የሆነ ውሳኔ ልነግር ነው። ጠበቃ ዮሴፍ በደንብ አጥብቀህ ስማኝ። የምን የመጨረሻ ውሳኔ ነው ጆን? እስኪ በግልጽ ንገረኝ። ምን እያሰብክ ነው? ይኸውልህ ዮሴፍ፣ እስከ ዛሬ ነገሩን እያስታመምኩና ከነኪራ ቤተሰብ ደግሞ እውነቱን ብቻ በሰላም ለማወቅ በጣም ሞክሬያለሁ። እና አሁንም እኮ እውነቱን ለማግኘት እኮ እየጣርን ነው። በዚህ ውስጥ ደግሞ ምን የሚያስቆጣ ነገር ተገኘ? ካሁን በኋላ ግን ይህ የለሰለሰና ሰላማዊ አሰራሪ በዚህ ቢሮ ውስጥ ዳግመኛ እንደማይነው ልነግርና በግልጽ ላስጠነቅቅ ነው የጠራው። አልገባኝም። ቆይ መርማሪ ጆን፣ እንዴት በአንዴ ተነስተ እንደዚህ አይነት ከባድ ውሳኔ ላይ ልትደርስ ትችላለህ? ቆይ ምን የሚቀይር ነገር ተገኝቶ ነው? ምክንያቱም ልክ እዚህ ቢሮ ሲመጡ ምንም እንደማያውቁ ሰው ያስመስላሉ። ውጭ ከወጡ በኋላ ግን ከወንጀለኞች ጋር እጅና ጓንት ሆነው ሲሰሩ በአይኔ በብረቱ አይቻለሁ። ማንን ነው እጅና ጓንት ሆኗል የምትለው እንዴ? በግልጽ ተናገር እንጂ ሰውን ደግሞ ዝም ብለህ ከመሬት ተነሳ ትክሰስ። እስካሁን ድረስ ልክ እንደ ቤተሰብ እያሰብኩና ለእናንተ ቅንነት ስል የፖሊስነት አሰራሬን ትቼ ብዙ ነገር እረዳችሁ ነበር። ከዚህ በኋላ ግን ይህንን አሰራሬን ሙሉ ለሙሉ ትቼ የፖሊስን ጥብቅ ሕግ ብቻ መከተል ይሆናል። ይኸውልህ ጆን፣ እስካሁን የምታወራው ምንም አይነት እውነት የለውም። ለእኛ ወይ ለኪራ ቤተሰብ ምንም የተወከው ወይ ደግሞ ሕግ የጣስከው ነገር የለም። እኔ የቻልኩትን ያህል ታግሻለሁ። እናንተ ግን ከበስተጀርባ የሆናችሁ ወንጀለኞችን እየያዛችሁና ሚስጥር ለመደበቅ እኔንም ለማታለል ፈልጋችሁ። ሲቀጥል የኪራ ቤተሰቦች ምን ያህል ንጹህና ለሕግ ተገዢ እንደሆነ ራስ እያረጋገጥክ ይመስለኛል። እነሱ ደግሞ በፍጹም ወንጀለኛ የሚደብቁ ሰዎች አይደሉም። ካሁን በኋላ ምንም አይነት ፍንጭም ሆነ ተጠርጣሪ ሰው ካገኘ ያለምንም ቅድመ ሁኔታ በቁጥጥር ስር ነው የማውለው። እንደ ጠበቃነት እኔ ደግሞ ልንገርህ፣ ሰዎችን ከመሬት ተነስተህ ማዋከብና መክሰስ አትችልም። እኔ ደግሞ ለኪራ ቤተሰቦች ሙሉ ዘብ ቆማለሁ። ማንኛውም አይነት ሰው ይሄ እንደዚህ ነው ይሄ እንደዛ ነው ቢለኝ ምንም አይነት የምቀበለው ምክንያት አይኖርም። ምክንያቱም ሕጉ እኩል ሁሉም ላይ ተፈጻሚነት አለው። አንተ አሁን በትክክለኛው ወንጀለኛ ላይ ማተኮርህን ትተህ እኛን ለማስፈራራት የሞከርክ ነው። ይሄ ደግሞ በመካከላችን ያለው ሙሉ እምነት ያጠፋል። እምነቱንም ያፈረሳችሁት እናንተ ናችሁ። ትሰማኛለህ ጠበቃ ዮሴፍ? ከዚህ በኋላ ንግግራችን አብቅቷል። እናንተም ያላችሁ ምርጫ አንድና አንድ ነው። ከሕግ ጋር መተባበር አሊያም ደግሞ ከወንጀለኞች ጋር አብሮ መታሰር ነው። እኛ የምንፈራው ምንም አይነት ነገር የለም። በቅርቡ ደግሞ ፍርድ ቤት ማ ትክክል እንደሆነ ሁላችንም እናያለን። ሰላም ዋል።
እንግዲህ መልካም እድል ወዳጅ ሳምሶን። እኔም ለመግደል እንዳታስብ። ሰላም ሄኖክ፣ ሰሞኑን ደግሞ ጠፍተሃል። ደህና ነኝ። እንደ ያኔው ቆይ ካፌ ውስጥ እንደነበርከው ግንፍል አትል ሰከንክ መሰለኝ። በጣም ተረጋግቻለሁ። ይገርማል። ዛሬ ደግሞ የሰማሁት ይበልጡን አስደስቶኛል። ምን ሰማህ ደግሞ? አንተን የሚያስደስት ቆይ ምን አዲስ ነገር ተፈጠረ? ታስታውሳለህ? ያኔ ካፌ ቀለበትን ሳይ እኔ ደግሞ እንዲሁ ዝም ብሎ ነገር መስሎኝ ነበር። ለካ ነገሩ ሌላ ኖሯል። ምን ለማለት ፈልገህ ነው ዮሴፍ? ለምን በግልጽ ማትናገር? ለማንኛውም ግን አንተና ቤቲ በመጋባታችሁ በጣም ደስ ብሎኛል። ማለቴ ለሰርጎ ባጠራኝም ማለት ነው። ማለት ማን ከማን ጋር የተጋባው? ቆይ አንተ ጤነኛ አይደለም እንዴ? ምን አይነት ወሬ ነው የምታወራው? እስከ መቼ ነው ግን ይሄን ነገር ሚስጥር አድርገህ ለመቆየት ያሰብከው? አንተ ለመደበቅ ብትሞክርም ሚስት ግን በየአደባባዩ የዞረች መጋባታችሁን የተናገረችው። ይኸውልህ ዮሴፍ፣ ዝም ብለህ አሉባልታ ወሬ ሰምተህ መተህ እኔ ላይ አትለድፍብኝሽ። አታስብ። እኔ ይሄን ነገር ሄጄ ለኪያ መነግራት መስሎ ከሆነ ተሳስታል። እራሷ ኪያ መታ ነው የነገረች። ኪያ? ቆይ ኪያ ከየት አውቃ ነው የነገረች? ይሄ ማለት ደግሞ ሁላችንም እውነቱን አውቀናል ማለት ነው። ኪያ ካወቀች ደግሞ አንተ ምንም የምትደብቀው ነገር የለም ማለት ነው። ኪያ አወቀች አላወቀችም ምንም የሚለወጥ ነገር የለም። እሺ ሰማኸኝ አይደል? ይኸውልህ እኔና እሷ ድሮም ተለያይተናል። ይሄ ደግሞ የራሴ ህይወት ነው። ማንም ጣልቃ እንዲገባ ደግሞ አልፈልግም። ግን ደግሞ ሄኖክ፣ እኔ እንደማንኛውም ሰው ትዳራችሁ በሰላምና በፍቅር የተሞላ ነው ብዬ አምኜ ልቀበል በፍጹም አልችልም። ምን ማለት ነው ደግሞ እሱ? ባልና ሚስት መሆን የሚፈልጉ ሰዎች ይጋባሉ አይደል? ቆይ በዚህ ውስጥ ምንም የሚያጠራጥር ነገር አለ? በመሀላችሁ የሆነ ትልቅ ነገር እንደተፈጠረ ደግሞ እርግጠኛ ነኝ። አንተ ቤቲ በፍጹም ልታገባ አትችልም። የሆነ ያስገደደ ነገርም እንዳለ ይሰማኛል። ምንም ነገር የለም ዮሴፍ። አንተ ጠበቃ ስለሆንክ ሁሉንም ነገር በቃ በጥርጣሬ አይን እያየ ነው ልማድ ይሆነብህ። እሱ እናያለን ሄኖክ። ሚስጥር መቼስ ተደብቆ አይቀርም፣ በቅርቡም መውጣቱ አይቀርም። ያኔ እናያለን። ለማንኛውም ስራ ላለማጣት ብለህና ከነ ኪራ ጠቀም ያለ ገንዘብ ለማግኘት ብለህ ይሄን ድራማ እየፈጠርክ ከሆነ በደንብ ሞክረውሽ። እኔ ገንዘብን ፈልጌ አይደለም የምንቀሳቀሰው፣ እውነትን ፈልጌ ነው እሺ የምንቀሳቀሰው። እድልን እናያለን ዮሴፍ። ማን እንደሚያሸንፍ ደግሞ በቅርቡ እናያለን። እሺ አሁን መንገድ ይልቀቅልኝ። አማን ወዴት ነው የምትሄደው? ቆይ በዚህ ሰዓት ከቤት እንዴት ልትወጣ ቻልክ? አይ ዝም ብዬ አየር ልቀበል ብዬ ነው። ምንም አዲስ ነገር የለም። አንተ ቆይ ያመሃል እንዴ ወይስ አብደሃል? ነው እኔ ልታሳብደኝ ነው? ቆይ ፖሊሶች በየቦታው እንዳሉ ረስተኸው ነው? ቆይ እስከ መቼ ነው ቤትሽ ውስጥ ታሽጌ እንድኖር እንፈልጊው? መከታተልሽን አቁሚና ከመንገድ ይዞር በይ። ይኸውልህ አማን፣ መርማሪ ጆን ቢያገኘህና ወደ እስር ቤት ቢያስገባህ እንደ እስከዛሬው ቤቲ ትደርስልኛለች ብለህ እንዳታስብ። እዛው እስር ቤት ትበሰብሳታለህ። ይኸውልሽ ቤቲ፣ እስካሁን ድረስ አንቺ አላኖርሽኝም፣ ከዚህ በኋላም አንቺ አታኖርኝም። ስለዚህ አጉል ተቆርቋሪነትሽን አቁም እሺ? ቆይ አንተ ግን እንዴት ነው እንደዚህ አይነት ቃላት እኔ ላይ የምትናገረው? እኔ እኮ ለአንተ ብዬ ነው ሁሉንም ነገር ያደረኩት። ይኸውልሽ ቤቲ፣ አንቺ እኔ መቼም አትቆጣጠሪኝም። እኔ አንቺን እቆጣጠርሻለሁ እንጂ አንቺ እኔን አትቆጣጠሪኝም። በፈለጉ ጊዜ እመጣለሁ፣ በፈለጉ ጊዜ እሄዳለሁ። አንተ የሄድክ የሆነ ችግር ውስጥ በተዘፈቅ ቁጥር እኔ ከዛ ጉድጓድ እየሄድኩ ማውጣት በጣም ሰልችቶኛል። ይኸውልሽ ቶሎ እመለሳለሁ፣ ምንም ነገር አይፈጠርም። ደግሞ አንቺ የማይረባ ነገርሽ ማውራትሽን አቁሚ። አልሰማህም? አሁኑኑ ተመልሰ ወደ ቤት ግባ። ከዚህ በኋላ ከዛ ቤት አንድ እርምጃ እንኳን እንዳትወጣ። ከፊቴ ዞር በይ፣ ካልሆነ ግን እጎዳሻለሁ። እኔን በፍጹም ለማስቆም እንዳትሞክሪ እሺ? ቆይ ግን ይሄንን ድፍረት ከየት ነው ያመጣኸው? ገና ለገና ጠዋት በሰላም ስለወራን የኔ ኩያ ይሆንክ መሰለህ አይደል? ቢገባሽና ብታቂ እኔ ካንቺ በላይ ነኝ። አንቺን ማጥፋት ማዳንም እችላለሁ እሺ? ይኸውልሽ ይሄን ጭንቅላትሽ ውስጥ አስቀምጪው እሺ? አንተ ቆይ ማን ስለሆንክ ነው እኔ ላይ እንደዚህ የምትዝተው? እኔ ቤቲ እኮ አንተን ያዳንኩ ሰው ነኝ። ይሄንን ደግሞ አትርሳ እሺ? እኔን ማንም አላዳነኝም። የራስሽን ሚስጥር ለመጠበቅ ስትይ ነው እኔን ያስፈታሽኝ። ይሄን በደንብ አውቃለሁ። ባለውለታ መሆኔን ዘንግተህ አሁን ልታስፈራራኝ ተነሳ? አንተ እኮ እኔ ከሌለው ምንም ነህ። ያ ድሮ ነበር፣ አሁን ነገሮች ተቀይረዋል። የሁላችሁም ደካማ ጎን በእጅ አስገብቻለሁ። ስለዚህ መንገድ ይልቀቂልኝ። የት ነው የምትሄደው? የሚሄድበት ቦታ ላንቺ አይጠቅምሽም። አሁን ዝም ብለሽ የምመለስበትን ሰዓት ጠብቂ። አሁን ከመንገድ ይዞር። አማን እመነኝ፣ ዛሬ የሆነ ነገር ውስጥ ልትገባ ሆኖ ነው እንደዚህ አንቀለቀለ። አያገባሽም። ይልቅ ያ የኮንትራት ባልሽ እኔን ካላየ ደስ ስለማይለው ሲመጣ ቆንጆ ሆነሽ ጠብቂው፣ ቆንጆ የፍቅር ጊዜ እንድታሳልፉ። እሱን ተውና አሁን የት ልትሄድ እንደሆነና ምን እንደደበክ በደንብ ንገረኝ።
ምንም አልደበኩም። ዝም ብለሽ የሌለ ነገር አትፈልጊ። እኔ ማረጋውን በደንብ አውቃለሁ። አይኑ ውስጥ ፍርሃትና ተንኮል በደንብ ይታየኛል። ዛሬ ለሰላም አልወጣም። ስለዚህ አሁኑኑ ወደ ቤት ተመለስ። ቤት የመጨረሻዬ ነው። ከፊቴ ዞር ወይ። እኔን ለማዘዝ የምትሞክርበት ጊዜ አብቅቷል። እሺ ይህን ትዕቢትህን እየሰማው እራሴን በደንብ ባላረጋጋ ኑሮ አሁን ላይ ወይን ቤት ገብተ ነበር። አትደንፊ እባክሽ። ለሄኖክ አንድ ነገር ብቻ ማለት ነው የሚጠበቅብኝ። እሱ አንተን ለማስወጣት አንድ ነገር ብቻ ነው የሚፈልገው። ቋፍ ላይ ነው ያለው። ሄ ዝም በይ እባክሽ። ሄኖክ ራሱ በእኔ ቁጥጥር ስር ነው ያለው። ሁለታችሁም አንድ ናችሁ። ስለዚህ ዝም ብለሽ አትደንፊ። አንተ ሙሉ ለሙሉ አብዳሃል። ሁኔታ ሁሉ በደንብ ያሳብቅብሃል። በቃ የሆነ ቦታ ቁጭ ብለህ ሰላም ማግኘት አቅቶሃል። ሰላም የሚባለውን ነገር ካጣው ቆይቻለሁ። አሁን የምፈልገው የጀመርኩትን ማጠናቀቅ ብቻ ነው። ምን አይነት ነገር ነው የምታጠናቅቀው? ቆይ ምን እያሰብክ ነው? እሱን ጊዜ ሲደርስ ታያለሽ። አሁን መንገድ ልቀቂልኝና ልሂድ። ካልሆነ ግን እዚህ መንገድ ላይ የማይሆን ነገር ነው የሚፈጠረው። እሺ አማን ተመለስ፣ አማን ተመለስ። አንተን ነው የማዋራው። ምን አይነት ጉድ ነው? አይገርምሽም? ግን ሄኖክና ቤቲ መጋባታቸው እኔ ድንገት መሆኑ ገርሞኛል። አይ አዲሱ ሙሽራ እንኳን ያገባ የሰው ሰርግ ራሱ የታደመ አይመስልም። ምንድነው ያልሽው? አና ምን ለማለት እየሞከርሽ ነው? አሁን ያልሽውን ነገር ድገሚ። ራቅ ብለህ ስለነበር ነው መሰለኝ። ያው በደንብ አልሰማኸኝም መሰለኝ። ይኸውልህ ሙሽራው እንኳን ያገባህ አይደለም የሰው ሰርግ ራሱ የታደምካት መስለህ። ቆይን ነገር ዛሬ ነው እንዴ ሰማችሁት? ምንድነው በሄድኩበት ቦታ አገባህ የሚሉ ሰዎች? እናንተም የሚያገባችሁ ካለ ማግባት ነው። አንተ እኮ ኖሮህ አይደለም ያገባኸው። ደግሞ ሁሉም ሰው መጋባታችሁን ሰምቷል። ኧረ ዝም በይውማ። ደግሞ እኮ ቤቲ ነው ያገባው። ይኸውልህ አንተና ቤቲ ማለት እኮ ማንም ሰው አላገባችሁም አልፈልጋችሁም ብሎ መርጦ የጣላችሁ ሰው ናችሁ። ምን ልትሆን ነው? አፋችሁን ባከፍቱ ጥሩ ይመስለኛል። ስለኔና ስለ ቤቲ ምንም የሚያገባችሁ ነገር የለም። ኪያ አንተ እንዳገባ ስትሰማ ምን ያክል ደስተኛ እንደሆነችና ምን አይነት ስሜት ያስተናገደች እንደሆነ ብታውቅ በጣም ነበር የሚገርም። ይኸውልህ አሁን ራሱ ማለት ነው ይሄንን ሰለብሬት የምናደርግበት አንዳንድ እቃዎች እኮ ገዝተን ልንመጣ ነው። ይሄን ያክል ደስተኛ እንደምትሆኑ ባቅ ኖሮ እኮ ሰርጌን እጠራችሁ ነበር። እንኳን ደፍረህ ልጠራን። አንተማ ቀለበትህን ማውልቀህ ነበር ኪያን ያወራሃት። ኪያ ለኔ ምንም አይደለችም። እሺ እሷ የፈለገችውን ነገር ማድረግ ትችላለች። እናንተ ግን የማይሆን ወሬ አትፍጠሩሽ። አይገርምሽም? ግን ሀና እባብ ለባብ ነው የሚባለው። አንዳንዴ ተፈጥሮ ራሷ የምትመጥንሽን ትሰጥሻለች። ኪያ ከእንደዚህ አይነት እባብ የሆነ ልጅ በመላቀቋ ራሱ እድለኛ ናት። ኤደን አፋችሁን አትክፈቱ ብያለሁ። እሺ እኔ ላይ ለመቀለድ ራሱ እንዳትሞክሩ። እንዴ ሄኖክ ቆይ ለምን ትናደዳለህ? እኛ እኮ ቤቲን በማግባት እንኳን ደስ ያለህ እያልን ነው። ያው ኪያን በማጣት ደግሞ በደንብ ልታዝን ይገባል። አይገርምሽም? ግን ሀና ኪያ አሁን ካለችበት ደረጃ አንጻር ሄኖክ እሷን ማጣቱ ትልቅ ጸጸት ነው። እናንተ ስለ ኪያ ማንነት ልታስተምሩኝ እንዳትሞክሩሽ። ይኸውላችሁ እኔም የራሴን ምርጫ መርጫለሁ፣ እሷም የራሷን ምርጫ መርጣለች። አለቀ። እንኖራለን ሄኖክ። ይኸውልህ ኪያ አሁን ቢሮ ውስጥ በጣም በደስታ ነው ያለችው። አንተ ደግሞ ከቤት ጋር እያሳለፍክ ያለውን ጭንቀት ያው እሱን እያስተናገድክ ነው ብለን ተስፋ እናደርጋለን። አይገርምሽም? ግን ሀና ቤቲና ሄኖክም እኮ ይመሳሰላሉ። እንግዲህ ሁለቱ አንድ ላይ ሲሆኑ የሚፈጥሩትን ጉድ ማየት ነው። ደግሞ እኮ አዲሱ ሙሽራ መንገድ ለመንገድ ሲንከራተት የሚውለው ለዛ ነው። ከእንግዲህ በመንገዴ ላይ አላስፈላጊ ንግግር ብሰማ ማለት ነው አስቀይማችኋለሁ። አሁን መንገዴ ላይ ዞር ብለን እንለቅልሃለን። ሙሽራው አንተም ቤት ሂድና ሚስትህን ጠብቅ። እኛም ደግሞ ኪያ ሴሌብሬት የምታደርግበትን አንዳንድ እቃዎች ገዝተን እንምጣ። እንዲህ በጣም በሳቃችሁበት ልክ በቅርቡ ደግሞ አስለቅሳችኋለሁ። አረ በቃ ልሂድ። ማማን እኮ ብቻዋን አያቷ ጋር ጥጫት ነው የመጣው ስለምጣት። እንዴ ለምን ምሩዬ ትንሽ ተጫወች እንጂ። እስኪ እንደዚህ ብቻችንን ከተገናኘን አይቀር የሆነ ጥያቄ ልጠይቅሽ። ምንድነው? ምን አዲስ ነገር አለ? ጠይቂኝሽ። ቅድም ከኪያ ጋር መኝታ ቤት ተጨቃጨቁ ነበር። በዚህ ልክ የሚያነጋግራችሁ ምንድነው? ምንም አይደለም። ኧረ ያው እሷ ትጨነቂል። ለዛ እየተመካከርን ነበር። ራስሽን ጠብቂ ምናምን እያለችኝ። እኔ ግን እንደዛ አልመሰለኝም ጽናት። ፊታችሁ ላይ የሆነ ነገር ነበር። እየዋሻችሁኝ ነው አይደል? እስኪ እውነቱን ንገሪኝ። ምን አገኛለሁ ብዬ ነው ማዋሽሽ ምሩዬ? ኧረ እዚህ ቤት አንቺ ማታውቂ ምንም የተፈጠረ አዲስ ነገር የለም። አሁን ላይ ግን ሁላችሁም የሆነ ነገር እየደበቃችሁና እየዋሻችሁ እንደሆነ ውስጤ እየነገረኝ ነው። ሁላችሁም? ማንን ነው ደግሞ ሁላችሁም የምትይው? ቆይ ስለማን ነው የምታወሪው? ለምሳሌ አንቺ፣ ኪያ፣ ናሆም፣ አቶ በእውቀት የሆነ ትልቅ ነገር እየደበቃችሁኝ እንደሆነ ተሰምቶኛል።
ለምን እንደዛ ትያለሽ? ቆይኛ ምን የደበቅሽ ነገር ይኖራል? ቅድም ሳሎን ስገባ ያሳያችሁኝ ድንጋጤና ፍርሃት እስካሁን ከአይምሮ ሊወጣ አልቻለም። ያማ እንዲሁ ዝም ብለን እኮ ነው። ነገርሽ አይደለም ማማን ይዘሻት እኮ ስላልመጣሽ ደንግጠን ነው እንጂ ሌላ ነገር አይደለም። ይኸውልሽ እኔ ብዙ ጊዜ ቤት አልቆይም ይሆናል፣ ግን ያ ማለት ደግሞ ነገሮችን አላስተውልም ማለት አይደለም። ምሩዬ እባክሽ ነገሮችን አታወሳስቢያቸው። ሁሉም ነገር ሰላም ነው። ሰላም ከሆነ እሺ፣ ግን ደግሞ የሆነ ነገር ተፈጥሮ ብንነግራት ትታመማለች ብላችሁ እየደበቃችሁኝ ከሆነ እውነቱን ስሰማ ሁላችሁ ነው የምንጠላችሁ። እሺ ምሩዬ አውቃለሁ እንደዚህ የምትይው ለእኛ ተጨንቀሽ እናስበሽ እንደሆነ በደንብ አውቃለሁ፣ ግን ምንም የተፈጠረ አዲስ ነገር የለም። እሺ ቆይ እኔ ከእናንተ ምሸሽ ሰው ነኝ? ለምንድን ነው ከኔ የምትደብቁት? የእናንተ ሚስጥር ለመደበቅ እኔ ብቁ አይደለሁ ነው ወይስ ሚስጥር ማልደብቅ መስሎ ነው የሚሰማችሁ? በፍጹም ምሩዬ፣ አንቺ እኮ የቤቱ ምሰሶ ነሽ። እኛ ላንቺ ያለንን ክብር ታውቂዋለሽ አይደል? የምን ሚስጥር ነው ደግሞ? ምንም የሚደበቅ ሚስጥር የለም። ኧረ አይደለም ጽናት፣ እኔ እኮ በውቅ እንደ ጓደኛ ቀርቤ ላግዛችሁ እችል ነበር። እናንተ ግን እንደ ባዳ ገለላችሁኝ። እንደዚህ አይሰማሽ። ኧረ እኛ ምንም አልደበቅንሽም። ብቻ ግን እመኝሽ ኪራ በቅርቡ ይመጣል። የኔም ፍላጎት እሱ ነው። ኪራ መጥቶ ይሄንን ቤት እንደ ብርሃን እንዲያበረው ነው የምፈልገው። ግን አሁንም ቢሆን ይሄንን ተስፋ ስትሰጪኝ አይንሽ ውስጥ ፍርሃት ያለው። ምንም ፍርሃት የለም። ደግሞ ፈጣሪ ያውቃል። ኪራዬ ይመጣል። እውነቱን ነው እሺ የነገርኩሽ። ይልቅ ይሄን የጥርጣሬ ወሬሽን ተይው በቃ። እሺ ለአሁን አምንሻለሁ፣ ግን በኋላ የደበቃችሁኝ ነገር እውነት ሲወጣ ግን ይቀራላችሁ። አይዞሽ፣ ምንም የሚመጣ መጥፎ ነገር የለም። እሺ ይልቅ አሁን ተረጋግተን ሻያችንን እንጠጣ። እሺ ደስ ይለኛል፣ ግን ሁሌም ካንቺ ጎን ነኝ። እሺ እንዳትረሽ። አውቃለሁ። እሺ ምሩዬ፣ በቃ እኔ አሁን ሻያችንን እናፍላ። ወይኔ ልጄ ግን ዛሬ ይቅር አትለኝም። እንደውም አያቶቿ ጋር ተስማምቷት ሁለተኛ አልመጣም ነው እሺ የምትልሽ። ጭራሽ ሆን ብለሽ ነው አይደል ቤቲ? ምንድን ነው ደግሞ ሆን ብዬ ያደረኩት? ሆን ብለሽ ነው እንደዚህ ያደረግሽው? ቆይ አንቺ እንዴት እንደዚህ ታደርጊያለሽ? ቆይ አንቺ የኔን ህይወት ማመስ ነው እንዴ ስራሽ? ህይወት ማመስ? እኔ እኮ ሚስት ነኝ ሄኖክ። ሚስት መሆኔን ለሰዎች መናገሬ አንተን ሊያናድድህ ይገባል? እኔና አንቺ በሚስጥር አብረን እንደምንሆን ተነጋግረን ነበር አይደል? ይሄን ነገር ይፋ እንደማናወጣው ቆይ አውርተናል ነበር ቤቲ? ነበር፣ ግን በቃ ባሌ እንደሆንክ ማሳወቅ ፈልጌ ነው። ምን ነው እያሳፍርሃል እንዴ? ቆይ የቤቲ ባል ነው መባሉ እያሳፍርሃል? የማይገናኝ ነገር አታውሪ ቤቲ። ቆይ ከ7 ቢሊዮን ህዝብ እንዴት ኪያን ብቻ መርጠሽ ታወሪያታለሽ? ለእሷ ትነግሪያታለሽ? ምክንያቱም እሷ ማወቅ ነበረባት። ይኸውልህ ያንተና የእሷ ነገር እንዳበቃ ልነግራት ፈለግኩ። ከዛም ነገርኳት። እሷስ ምን አለች? ኦ በጣም ደስ ይላል ብላ መልካም ምኞቷን ገለጸችልኝ። ቤቲ አንቺ ቆይ ምን አይነት ጨካኝ ሰው ነሽ? እንዴት እንደተጎዳች እያየሽ እንዴት እንደዚህ አይነት ነገር ታደርጊያለሽ? ቤቲ ምታኝ ለእሷ ስትል እኔ ምታኝ። እውነቱን ስለተናገርኩኝ ምታኝ። ለእሷ ብዬ አይደለም ቤቲ፣ እንደ አንድ ሰው ለአንድ ሴት እንደሚያስብ ሰው ነው በቃ ያሰብኩላት። የተለየ ነገር ኑሮኝ አይደለም። ቆይ አንቺ ሴት አይደለሽ እንዴ? እንዴት አትራሌላትም? እኔ ስለማንም ግድ የለኝም። እኔ ከራሴ ውጭ ስለማንም አላስብም፣ ስለማንም አልጨነቅም። ሄኖክ ወደድክም ጠላህም እኔ ያንተ ሚስት ነኝ። እሷ ደግሞ ያለፈች ታሪክ ነች። እሺ ኪያ ለአንቺ ያለፈ ታሪክ ልትሆን ትችላለች። ለእኔ ግን ምን ለእኔ ግን ምን ህይወቴ ነች ልትለኝ ነው? አሁንም ድረስ ተወዳታለህ አይደል? በቃሽ ቤቲ አቀባጥሪሽ። አልቀባጥርም። እኔ እውነታውን ነው የምናገረው። ለዛ ነው ኪያ እንድታውቂ ያልፈለግከው። አሁን ግን ሁሉም ነገር አብቅቷል። ኪያ እውነቱን አውቃለች። ቤቲ አንቺ መቼም አትለወጭም። እኔ ይኸውልሽ ከአንቺ ጋር ለአንድ ሰከንድም ሆነ ማውራት አልፈልግም። እሺ እውነታውን ትሰማለህ። ዛሬ ሁሉም ነገር አብቅቷል። ኪያ እውነቱን አውቃለች። ሁሉም ነገር ዛሬ ለዘላለም አብቅቷል። እሺ ሰላም ሳምሶን። ደህና ነኝ አማን። በጣም አስጠበቅከኝ እኮ። መምጣቴንም አመስግን። ግን ከዚህ ጊዜ በኋላ ለምን ልታገኝ ፈልግ?
አማን ከዚህ ሁሉ ረጅም ጊዜ በኋላ ስልኬን አንስተ ለመምጣት በመሞከር ገርሞኛል። ያው መራራቃችን የመጣው በመሀላችን በተፈጠረው ነገር አማካኝነት ነው። መገናኘታችን ያን ያክል ጥቅም አለው ብዬ ስላላመንኩ ነው። ስማ የጠረጠረ ይመስላል? አረ በፍጹም አይመስለኝም። የሆነ ነገር አደርጋለሁ ካለ ግን አለቁ። ቆይ ተረጋጋ። ወደዚህ አምጣና የምናደርገውን ነገር እናደርጋለን። ይገባኛል አማን፣ የነበረው ነገር በጣም አስገዳጅና አስቸጋሪ እንደሆነ አውቃለሁ። እና ዛሬ ምን ጥቅም ኖሮት ነው ታገኘ የፈለከው? ያን ያክል የሚያስቸኩለው ነገር ምንድን ነው? ይህን ትልቅ ጉዳይ እዚህ መንገድ ላይ ቆመን ብናወራ ጥሩ አይመስለኝም። አሁን እኔም አንተም በሰው እንደምንታይና እንደምንፈለግ እሱም በደንብ ታውቃለህ። ለምን እዛሽ ጋር ያለው መታጠፊያ ጋር ገባ አንልም? ለምን እንደዚህ ታይኛለህ አማን? ወይስ የጠረጠርከው ነገር አለ? አይ ዝም ብዬ ነው። የድሮ ማንነት ትዝ ብሎኝ። ይኸውልህ ሳምሶን፣ ማይረባ ነገር አረጋለሁ ብትል ግን እቺ ምድር ደግማ አታያትምሽ። ቆይ አንተ ለምንድን ነው እኔም ፈጽሞ ማታምነኝ? ቆይ እኔ እኮ ፖሊስ ይዞ ሲመረምረኝና ሲጠይቀኝ ስለ አንተ ምንም አላወራውም። አሁንም ላግዝህ እንጂ ልጎዳህ አልመጣሁም። እኔ ከአቶ በላይ ግድያ ጋር ምንም የሚያገናኝ ነገር የለም። ከሱ ጋር ሊያገናኝ የሚሞክር ሰው ካለ ግን አልምረው። ይኸውልህ ሳምሶን፣ ማይሆን ነገር አስበህ ከሆነ ወይም ደግሞ ከመርማሪ ጆን ጋር የሆነ ነገር አስበህ ከሆነ ግን እመነኝ ትጸጸታለህ። እንደዛ የሚባል ነገር የለም አማን። እኔ ካንተ ጋር እውነቱን ለማውጣት ነው የፈለግኩት አማን። ይልቅ እዛ ጋር እንግባና እናውራ። ይኸውላችሁ አንድ እርምጃ ብትራመዱ ወይም ደግሞ ወደዚህ ለመቅረብ ብትሞክሩ ይኸውላችሁ ሳምሶንን ነው ሞጋሽ። አማን ተረጋጋ። ምንም አይነት ስህተት እንዳሰራ ነገሩን በሰላም መፍታት እንችላለን። አማን እባክህ ተረጋጋ። ይኸውልህ ሳምሶን ምንም እንዳታደርገው። እኛ ለመነጋገር ብቻ ነው የመጣነው፣ አንተን ለመጉዳት አይደለም። ተረጋጋ። የምን መነጋገር ነው የምታወሩት? እናንተ ወጥመድ አዘጋጅታችሁ ነው የጠራችሁ። ይኸውልህ አንተ ካዲ እዚሁ ነው የምጨርስሽ። አማን እባክህ ቢላውን አውርቀው። እኔ ላጠፋ አልነበረም፣ እውነቱን እንድታውቅ ነው። ዝም በል አንተ ካዲ። አሁን ሁለታችሁም አፈግፍጉ፣ ካልሆነ ግን ደሙ በእናንተ ላይ ነው የሚሆነው። አማን እባክህን ተረጋጋ። እኛ የመጣነውን የአቶ በላይን ትክክለኛ ገዳይ ለማግኘት ነው። አንተ እጅህ እንደሌለበት እናውቃለን፣ ግን እንድተባበረን እንፈልጋለን። የእናንተ ጨዋታ በእኔ ላይ አይሰራም። ሁለታችሁም እስር ቤት ሊከቱኝ እንደምፈልጉ አውቃለሁ። አሁን ግን በእኔ ላይ አይሰራም። እሺ አይደለም አማን፣ ይኸውልህ እኔ አቶ በላይን የገደለውን ሰው እንጂ አንተ መክሰስ አልፈልግም። እኔ ንጹህ መሆኔ እንዲታወቅልኝ ብቻ ነው ፈልግ። እባክህ ሳምሶን ልቀቀውና ተረጋግተን እንነጋገር። ከእናንተ ጋር ማውራው ምንም ነገር የለም። መንገዴን ልቀቁኝ። ሳምሶንን ይዤ ከዚህ ቦታ ሄዳለሁ። እንዳትከተሉኝ። እሺ 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 አማን አንከተልም። አንተ ብቻ ሳምሶን እንዳትጎዳ። እባክህ እባክህ ሰከን በል። ሳምሶን 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 ሳምሶን